አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬም እንግዲህ ያው በድጋሚ መጥቻለሁኝ። እንግዲህ ይሄን ነገር እየተደጋገመ ነው። በጣም በከፍተኛ ሁኔታ እንግዲህ የምጠየቃቸው ጥያቄዎች እንዲሁም ደግሞ ኮሜንት ላይ የሚጻፉ ነገሮች በጣም ያሳዝናሉ። በውስጥ መታችሁም የምታናግሩኝ እህቶች ይህን ያክል ለምንድነው ዝም ያላችሁት ብዬ ሳስበው በጣም የሚያስፈራ ነገር ነው እና ግዴታ በቃ ስለዚህ ነገር መነገር አለበት፣ መወራት አለበት። ወላሂ ለምንድነው ግን ሴቶች የሆነ በሽታ ሲይዛችሁ ስለናንተ በሽታ ሰርች አድርጋችሁ እስኪ ዶክተር ስለዚህ ጉዳይ ምን ይላል ብላችሁ ለምንድነው በራሳችሁ ቋንቋ ማለት ነው በራሳችሁ ቋንቋ ሌላውን ተውት ችግር የለውም አረበኛውንና እንግሊዘኛውን የሚያቅ ሰው በዛ ገብቶ ስለበሽታው ይፈላፈል። ግን እናንተ በራሳችሁ ቋንቋ ራሱ በአማርኛ ጽፋችሁ ለነገሩ ምናልባትም ማትጽፉም አማርኛ ማትጽፉ ልትኖሩ ትችላላችሁ። በድምጽ መጥቷል። በድምጽ ዩቲዩብ ላይ ገብታችሁ ሪከርድ አድርጋችሁ ችግራችሁን ብትናገሩ ሪከርድ ብታደርጉ እናንተ ያደረጋችሁትን ሪከርድ ሰርች ባሩ ላይ በአማርኛ ጽፎ ወይ በእንግሊዘኛ ባደረጋችሁት ቋንቋ ጽፎ ያመጣላችኋል። ከዛ ያን ሰርች ያደረጋችሁት ነገር ይመጣላችኋል። ከዛ የዶክተር ትምህርት ማዳመጥ ትችላላችሁ። ሴቶች አሁንም ገና ዝም ያላችኋላችሁ። እኔ በጣም ነው ግራ የገባኝ። ይሄ ሁሉ ችግር እንግዲህ መዳም ቤት ተቀምጣችሁ ይሄ ሁሉ ችግር ኑሮባችሁ አሁንም ዋጥ አድርጋችሁ ህመማችሁን በቃ ስራችሁን እየሰራችሁ ያላችሁ ልጆች እኔ በጣም ነው ያዘንኩት እና አሁንም ለሌሎቻችሁ ትምህርት ይሁን። ውጡ፣ በቃ ችግራችሁን ተናገሩ፣ መፍትሄ አግኙ። እስከመቼ እንደዚህ ማለት ነው? እኔ በጣም ዝግንን ያለኝ አንዷ እህቴ በእምብርቴ ድረስ ደም ይመጣል። አስቡት እንግዲህ እስከዚህ ድረስ ማለት ነው። በጣም ነው እኔ እንጃ ራሴን ያመመኝ፣ ራሴን በጣም አመመኝ ከማልቀስ ብዛት እና ለምን እህቶቼ በዚህ ደረጃ እስከምትደርሱ ድረስ ለምን ትጠብቃላችሁ? ማሳከክ ማቃጠል ይፈጠራል። ከዛ በኋላ ቀስ እያለ እንዲሁም አንዷ እህቴ አይታችኋታል፣ ኮሜንት ላይ ጽፋለች። የአክስቴ ልጅ የምትሆናት አለች እጢ የማህፀን እጢ ተብሎ ነበረ፣ ከዛ ወደ ካንሰር ተቀየረባት አለች። ገባችሁ? እንደዚህ አይነት ነገር ወደ ካንሰር ይቀየራል። እያሰባችሁ ይህን ነገር ለጤናችሁ ዋጋ መስጠት አለባችሁ። ቅድሚያ በቃ ከምንም በላይ ለጤናችሁ ቅድሚያ መስጠት አለባችሁ። እኔ በጣም ብዙ ጊዜ ነው የተናገርኩት፣ ግን ወላሂ የሚሰማኝ የለም መሰለኝ እኔ እንደማስበው ከሆነ ማለት ነው። እና በጣም በውሃ መጠጣት ደግሞ በጣም ብዙ ልጆች የተጠቀሙ አሉ። ውሃ ጠጡ በቃ። ይሄ የሚያቃጥል የሚያሳክክ በውሃ ብቻ ችግሩ ሊፈታ ይችላል። እና ደግሞ አንዲት እህቴ እንደዚሁ ትምህርት ብዙዎቻችሁ እንግዲህ በውስጥ መታችሁ የምትነግሩኝ እንደዚህ ትምህርት እንዲሆን እስኪ የኛንም ትምህርት ይሆናቸው ለእህቶቻችን። በጣም የሚገርማችሁ ነገር የሆነ ችግር የደረሰባቸው እህቶች እንደዚህ አረብ ሀገር ላሉ እህቶች በጣም ያስባሉ። በቃ ያላቸውን የነሱ የደረሰባቸውን ችግር እንዳይደርስባቸው በመፍራት ይሄም ትምህርት ይሆናቸዋል፣ እንደዚህ ብለሽ እስኪ ቪዲዮ ስትሰሪ ይሄንንም ተናገሪ አስጠንቅቂያቸው የምትሉኝ እንግዲህ በዛ ምክንያት ነው አብዛኛውን በቃ እየመጣው ይሄን ነገር የምናገረው። ምናልባት 2-3 ሰው ሊጠቅም ይችላል ይሄ ነገር። ገባችሁ? እስካሁን በቃ በሽታቸውን የምቀርበው አረብ ቤት የተቀመጡ ልጆች። እኔ የሚገርማችሁ በባለፈው ቪዲዮ ስሰራ ነው አንዲት ልጅ መታ ከዚህ በፊት ሐኪም ቤት ሂጃለሁ ግን ይሄን ያክል ቦታ አልሰጠሁትም አለችኝ። ግን አንቺ ቪዲዮ ከሰራሽ በኋላ ነው ስለዚህ ነገር ቦታ ሰጥቼው አንቺንም ላናግርሽ የቻልኩት። እንዴ ይሄ ነገር መጥፎ ነገር ነው እንዴ? ይሄ ነገር ወደ ካንሰር ይዞራል ማለት ነው እንዴ? እንግዲህ ማህፀኔ ወጥቷል ድረስ እንግዲህ ሳታገባ ሳትወልድ ማህፀን ወርዶ እንግዲህ መውጣት ማለት በጣም ያሳዝናል። በጣም ከባድ ነው። ለምን ማህፀን ከወጣ በኋላ እንግዲህ እንደዚህ ምላችሁ ያኔ ተስፋ ላስቆርጣችሁ ፈልጌ አይደለም፣ ግን በቃ ያለው ሪያሊቲ እንደዚህ ነው። ዶክተሮች ያሉት በቃ ይሄ ማህፀን ከወጣ በኋላ ተቆርጦ በኦፕሬሽን መውጣት ነው እንጂ ወደ ላይ ተመልሶ እንደገና ማህፀን ቦታው ላይ ተቀመጥ ማለት አይቻልም። አያችሁት? ይሄን ያክል ከባድ ነው።
ሌላ ህመም እኮ መታመም ይሻላል። እንደዚህ አይነት ነገር በጣም ከባድ ነው እህቶቼ፣ ልታስቡበት፣ ልትጠነቀቁበት፣ በቃ ቅድሚያ ልትሰጡት የሚገባ ነገር ነው። ራሳችሁን ቦታ መስጠት አለባችሁ። ለጤናችሁ ቦታ መስጠት አለባችሁ። በተለይ እንደዚህ አይነት ነገር ላይ በቃ ሲያሳክካችሁና ሲያቃጥላችሁ እንዴ በጣም ከባድ በሽታ አሞኛል፣ ይሄን ነገር ቶሎ ማዳን አለብኝ ብላችሁ መፍትሄውን ወደ ማግኘት መሄድ አለባችሁ እንጂ ዛሬም እያቃጠለኝ ነው ዝም፣ ነገም እያቃጠለኝ ነው ዝም፣ እያሳከከኝ ነው ዝም፣ በቃ የሆነ ነገር ወጥቶ ታይቶኛል፣ ወጣ መሰለኝ፣ ወረደ መሰለኝ ትላላችሁ። ግን ሄዳችሁ ወይ ለዶክተር አላማከራችሁ ወይ እንደዚህ ነው ብላችሁ ለባለቤታችሁ አላማከራችሁ እና በጣም ይሄ ነገር ወደ ኋላ እየቀረ ሁላችንም ወደ ኋላ ቀርተናል። ይሄ ከሆነ ደግሞ እንጎዳለን። እና አረብ ሀገር በተለይ እየሰራችሁ ያላችሁ ልጆች አንዷ እህቴ ምን አለችኝ፣ ጽሁፍ በጣም ብዙ ችግር አለብኝ እኔ ወላሂ ኮሜንቱን እዚህ ጋር መጥቼ ነበር፣ ግን ታይቷላችሁ፣ አይታችሁትም ሊሆን ይችላል። ከዚህ በፊት ከ2 ቀን በፊት ነው ከ3 ቀን በፊት የሰራሁት ቪዲዮ ላይ ስለዚሁ ጉዳይ ያወራሁት ቪዲዮ ላይ ብትፈልጉ ታገኙታላችሁ። ኮሜንቱ አለ ማለት ነው፣ ወይ ፒን አደርገዋለሁ። እና ባለቤቴ ያየዋል ብዬ ፈራሁ፣ በጣም ብዙ ችግር አለብኝ። ነገር ግን እዚህ ጋር ብጽፍ ስሜን ያቀው ይሆን እንዴ? አስቡት፣ እዚህ ድረስ ማለት ነው። ስሜን ያቀው ይሆን እንዴ? እንደዚህ ብዬ ችግሬን ስጽፍ እንዴ? ችግርሽን ለባለቤትሽ ካልተናገርሽ ለማን ልትናገሪ ነው እንዴ? ትዳርም ከሆነ ይፍረስ በቃ። ከሁሉም በላይ እኮ ጤናሽ ነው የሚቀድመው። ከሁሉም በላይ አንቺ ከወደቅሽ፣ አንቺ መስራት ካቃተሽ፣ እንደዚህ ጾታዊ ግንኙነት ማትች ያ ነገር አንቺ ጋር የሚያቆም ከሆነ እኮ ትዳር እኮ ይፈርሳል። ያኔ ነው ትዳሩ የሚፈርሰው። አይሽ ግን ቅድሚያ ለራስሽ ለጤናሽ አውቀሽ ይህን ነገር ሳትደብቂ ጤናሽን የምትጥሪ ከሆነ ግን በቃ ያን ትዳር እንደውም ታቆሚዋለሽ ማለት ነው። ገና ያይብኛል ብሎ መፍራት በኮሜንት እንግዲህ በኮሜንት ያይብኛል ብላ ከፈራች እዛ እንዴት ብላ ነው እሺ ይሄን ነገር አማክራ። ብዙዎቻችሁ ደግሞ ገንዘብ ምናልባት በወንድ እጅ ሊሆን ይችላል መታከም እንግዲህ በሚፈልጉ ሰዓት እኔ እንጃ እንዴት እንደሆነ በጣም ከባድ ነው ይሄ ነገር። ሴት ልጅ መስራት ያለባት በእርግጥ ለዚህ ነው ገንዘቧን መያዝ ያለባት፣ ራሷን ማሳከም ያለባት፣ ለራሷ ሄዳ ሐኪም ቤት ሄዳ ዶክተር ማማክራ ራሷን በራሷን አዛ በራሷ የፈለገችውን ነገር ማድረግ መቻል አለባት። በቃ ወንድ የማይረዳችሁ ከሆነ ራሳችሁ በቃ ለራሳችሁ ገንዘብ እየሰራችሁ ነው፣ እያገኛችሁ ነው። ለራሳችሁ ጤናችሁን መፈለግ አለባችሁ። ባሌ እንደዚህ ይለኛል፣ ባሉ ያይብኛል፣ ይሰማብኛል፣ እንደዚህ አይነት ነገር ምን አይነት ነገር ነው? ይህ እኮ በጣም የወረደ ነገር ነው እህቴ። ወላሂ ልትሰሚኝ ይገባል። ለባልሽ ማማከር አለብሽ። በሽታሽን ይሄ እንዲ ነው ዝም መባል የሌለበት ጉዳይ ቢሆን ይሄ ነው። ወደ ካንሰር እየተቀየረ ነው። ብዙ እህቶች ወደ ካንሰር እየተቀየረባቸው ነው። በዚህ ጉዳይ እየሞቱ ነው። እባካችሁ ራሳችሁን ጠብቁ፣ አትፍሩ። ሐኪም ቤት ሂዱ፣ በቃ አማክሩ፣ ተመርመሩ። በቃ ያላችሁን ችግር ለዶክተሩ ተናገሩ። እንዴ ያመማችሁን ነገርም እንደነገርኳችሁ ሰርች ማድረግ አማርኛ መጻፍ ባትችሉ ራሱ በሪከርድ ዩቲዩብ ላይ ሰርች ማድረግ ትችላላችሁ። የሪከርድ በተን እዛች የምትነካለች እኮ የሪከርድ ምልክት ማለት ነው። ያችን ምልክት ነክታችሁ ድምጻችሁን አስገብታችሁ ሰርች አድርጋችሁ ስለ በሽታችሁ መጠንቀቂያ መንገዶች ማወቅ ትችላላችሁ። ብዙ ጊዜ ደግሞ ይመላለስብኛል የምትሉ ልጆች ከንጽህና አጠባበቅ ስላችሁ ሄዳችሁ በሳሙና ሙልጭ አድርጋችሁ መታጠብ አይደለም ነው። ይሄ በፍጹም ሳሙና እንደነገርኳችሁ በብልታችሁ አካባቢ ሳሙና ማስነካት የለባችሁም። ሀታ ሻወር ስትወስዱ ታፋችሁን ገጥማችሁ ነው መታጠብ ያለባችሁ። ሳሙና መንካት የለበትም። ግን ምሳሌ አሁን ሰገራ ተጠቅማችሁ ከሆነ ሽንት ቤት ስትታጠቡ ከፊት ለፊት ወደ ኋላ መጠቀም አለባችሁ። ከኋላ ቆሻሻ እየመጣችሁ ወደ ፊት ለፊት የምታስገቡ ከሆነ ያ ነገር መጥፎ ነገር ነው። ይሄን ነገር መጠንቀቅ። ሁለተኛ ነገር ደግሞ ሞቅ ባለ ውሃ መታጠብ። ጨውም በጣም አሪፍ ነው። ከርቢ እንደዚሁ መጠቀም አለባችሁ። ከዛ ውጭ ሌላ ምንም አይነት ኬሚካል ነገር አትጠቀሙ። ማህፀን ሲጀመር ራሱን በራሱ ያጸዳል።
ገባችሁ? አንዷ እህቴ እንደዚህ ነው መድኃኒት ምናምን እያልኩ ከዚህ በፊት ተጠቀሟቸው ብዬ ያመጣኋቸው መድኃኒቶች ምን እንዳለች ታውቃላችሁ? ማስታወቂያ እየሰራሽ ነው አለችኝ። ሱብሃንአላህ እኔ ማስታወቂያ እየሰራሁ አይደለም ለምንም አይነት ፕሮዳክት እኔ ማስታወቂያ ሰርችም አላቅም አልሰራሁም። ግን ያ ነገር ለኔ የጠቀመኝ ነገር ስለሆነ ለእህቶቼ ይጠቅማችኋል ብዬ ነው ያን ነገር ያመጣሁት። እና እስከዚህ ድረስ የምታስቡ እህቶች አላችሁ። ግን በጣም ብዙ የተቸገራችሁ የተጎዳችሁ አሁንም ጸጥ ብላችሁ አዳፍናችሁ በሽታችሁን እየቻላችሁ ነገ መጨረሻ ላይ ደግሞ ያ ነገር እየከፋ ሲመጣ ካፋችሁ ማውጣታችሁ አይቀርም፣ መተንፈሳችሁ አይቀርም። ግን ቀድሞ ነው መጠንቀቅ። ታሞ ከመሟቀቅ አስቀድሞ መጠንቀቅ። ከሰው እጅ ላይ ከወደቃችሁ ሳይሆን ወይም አልጋ ከያዛችሁ በኋላ ሳይሆን ያን ነገር መናገር ያለባችሁ ቀድማችሁ ነው። ብዙ ጊዜ የምለፈልፈው እኔ ለዛ ነው። በአረብ ሀገር ስራ ምክንያት ያው የማህፀን መንሸራተት ይኖራል፣ የማህፀን መውጣት ይኖራል፣ እንደዚሁም ኢንፌክሽኖች ይኖራሉ። ቀስ እያሉ በቃ ወደ ካንሰር ይቀየራሉ። ይሄንን ልታውቁና ልትጠነቀቁ ይገባል። እና በጣም ብዙ ነገሮች አሉ። ግን አላህ ይጠብቃችሁ። ከዛም ባሻገር ደግሞ ራሳችሁን ጠብቁ ነው የምለው። ከሆነ በኋላ ደግሞ ወደ መፍትሄው ነው የሚከደው። ዝም ማለት ራስን እንደ መግደል ነው የሚቆጠረው። እኔ ነገርኳችሁ። ከዚህ በላይ የምለው ነገር የለኝም። ሀሳብ አስተያየት ካላችሁ አሁንም እንደነገርኳችሁ በጣም እየፈራችሁ ያላችሁ ለመናገር እየከበዳችሁ ያላችሁም በውስጥ መታችሁ አውሩኝ። ከማቃቸው ከተጠቀምኳቸው እንደዚሁም እህቶች ተጠቅመው ከዳኑበት ነገር የማካፍላችሁ ካለኝ አካፍላችኋለሁኝ ኢንሻአላህ። እንደዚሁም ለራሴ ስመራመር ከማንበብም ከምንም ከሌሎች ከጻፉት ያገኘኋቸውንም ነገሮች የጠቀሙኝን የማካፍላችሁ ይሆናል። ሁሉንም ነገር ኢንሻአላህ አላህ ያስተካክለው። ግን ያለው ነገር ይሄ ነው። ከልባችሁ አዳምጡ። እንግዲህ እንደነገርኳችሁ ቁጥሬን አስቀምጣለሁ። ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዛሬ ቪዲዮ ያለኝ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እመጣለሁ ኢንሻአላህ። አላህ ሰላማችሁን ብዝት ያድርገው፣ አገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።